እኔ በጣም ነው ማፍረው እንደውም እኔ የት እንዳገኘሽው ራሱ አላውቅም ልጅ ምን አይነት ፍጡር እንደሆነ ራሱ ሊገባኝ አልቻለም እንዴት የሰው ልጅ በዚህ ያክል ይወርዳል እንዴ እኔ አመገስኩት አይደለም እሱ አይደለም ጓደኞቹ ናቸው ብዬ ቢስተካከላል ብዬ ነበር ይሄ ሁሉ ሰዓት ጥዬሽ እንኳን እዛ ሀገር ድረስ ሄድኩት ነገሮች ተስተካክለዋል በንግግር ይፈታል ልጁ አይምሮ በስሏል ብዬ ነው እንዴ ሩታ እኔ እኮ ይሄ እኮ መገደል ያለበት ልጅ ነው አብሽ ነገር አትልም እስከዛሬ እኔም ዝም ለማለት ሞክሬያለሁ ብዙ ነገር እሱም ሊያረግ ሲል እኔ ያስቀለኩ በእነሱ ከዚህ በኋላ ግን ምንም ማስቆም ነው አንቺ ዝም አልሽ ተብሎ ነው እንደዚህ አይነት አንቺ ሩታ አንቺን ብለን እኮ እስከዛሬ ድረስ ብዙ ነገር ላለማድረግ ሞክሬያለሁ ያየኔ ልጅ የሆነ ነገር ይፈጠር ሌላ ነገር እሱ አይደለም እኔ ራሱ ላረጋው እችላለሁ ነው የምልሽ ሩታ እስከዛሬ ድረስ እኮ ዝም ብለናል የማይሆን ነገር ነው ባንቺ መንገድ እኮ ሄደን አየነው ይኸው እየተበላሸ ነው ነገር ተብሎ ነው ሁሉ ነገር ዝም ብለሻል አንቺ መስማ ብለን ንቀውሽ ነው ሩታ ንቀውሽ ነው ወይ አይደለ ንቀውሽ ነው እንደዚህ አይነት ነገር ማለት ሲጀመር እኮ ይሄ የንቀትን ልክ ደግሞ በደንብ እናሳያቸዋለን በደንብ ማለት ነው ጠብቂ እኔ ደግሞ በደንብ ካልሰራውላችሁ አንቺ ብቻ ደግሞ አይደለም ቤተሰቦችንም ነው እያናቁ ያሉት እነዚህ ልጆች በጣም በቃ የወራዳ ስራ ነው እየሰሩ ያሉት ቆይሽ አስቀብጣል ነበር እንዴ ላንቺ ጭራሽ ከቤት መጥቶ ሊወስድሽ አብርሃም ጋር ሻንጣ ይዞ ሆነ አስታውሳለሁ አይደል ያሉ ነገር ወከባ ሲፈጥር ምድር አሽቃባጭ ጭራሽ ደግሞ አሁን ብለው ልጁን ወዴት ነው የሚገፋፉት ከየት ሀሳብ መጥቶላት ነው ትዳር ላይ የፍቅር ጥያቄ የምጠይቀው እቺ ልክስክስ እቺ ወራዳ እኔ የራሱ ጉዳይ ክብር ከሌለው ሰው ጋር እኔ እንደዚህ ከየት አንስተው እንዳመጣት ነው እኔ እሷን ግራ እየገባኝ ያለው አሁን እሷን ደግሞ ምን እንደማደርጋት አውቃለሁ እኔ እያንዳንዳቸው እንደዚህ ያያችሁ እንደዚህ የፎከራችሁ ሌላ ነገር ውስጥ ልትገቡ ነው እንደዚህ ነው በቃ እዚህ መጣችሁ ሩታ አሁን ስሚ አይደለም አይደል እንደዚህ ነው የመጣችሁት ወይ እዚህ አሁን ይልሽ አንቺ እንመጣለን ያላችሁት ለዚህ ነው ይልሽ እኔ ሄጄ ያየሁትን አይቻለሁ አይደለም ነው ሄድኩኝ አይደለም ያየሁትን በስተከል አይቻለሁ የተፈጠረውን አንቺም አይተሻል ስለዚህ አንቺ በዚህ ሰዓት ቁጭ ብለሽ ነገሮችን ማስተካከል ያለብሽ ሰዓት ልጅ አለሽ ልጅሽ እንዴት ማሳደግ እንዳለብሽ እንዴት ልጁ አድጎ ትምህርት መማር እንዳለበት ነው ማሰብ ያለብሽ አራስ ጊዜሽን ደግሞ በስተክል መጨረስ ነው ያለብሽ እኔ እና እሱ አለን ወንድሞቻችንም ኑሯቸውን ሲጀመር ስለ እንደዚህ አይነት ነገር እንድታነሽባቸው አልፈልግም ለነሱ ቢሆን ቢያዩትም ባያዩትም ተፈቷል ብለሽ ማስቀመጥ እኛ አለን አይደል እኔ ለነሱ ማውራት ራሱ ሸመመኝ ይከብዳል ስለዚህ ምንድነው ማድረግ ያለብን ቀጥ ብለን እንሄዳለን እና አቡሽ አብርሃም ጋር ከቻልን እንችላለን አስፈርመው ነው እንመጣለን ካልቻልን ደግሞ ጓደኞቹ አሉ ምድረ እነዛ ወጠጤ ሁላ እነሱን ሰብስቤ ቁጭ እንዲያመጡት ነው ማድረግ እናት ሌላ ነገር ውስጥ አሁንም ስሚ ተፈርሞ እንዲመጣ ትፈልጊያለሽ በጸባይ ከፈረመ እኔም እንደዚህ አይነት ነገር ውስጥ አልገባም ማናችንም አንገባም እኮ አይ ካለ ግን የማይሆን ነገር ነው የሚፈጠረው ከሱ አልፎ ለጓደኞቹም ለዛች ልክስ ይተረፈው ይኸውልህ ስማኝ በቃ ማለት እናንተ ለውስጥ እንድትገቡ ይሆናል ሆን ብለው ያደርጋሉ ሆን ብለው ይፈጠራሉ ማቃቸው ነው በእነሱ አንድ ነገር እነሱ ሆን ብለው የፈለጉትን ባያደርጉም እኔ አለው እኔ ደግሞ ሳልፈልግ አደርገዋለሁ እና ታዲያ እኔ ያ ነገር ህይወት ነው አይበጠበጥም እንዲህ መደፈር የለብንም አሁን ሩታዬ ምንም አንፈጥርም ችግር የለውም አንቺ አትጨነቂ እኔ አንቺ እንድትጨነቂ አልፈልግም ሩታዬ ቁጭ ብለሽ የአራስ ጊዜ ሲጨርሽ እነሱ ነው አንድ ቀን እንደዚህ አይነት ቦታ እንድትገኚ ሁላ አንፈልግም አንቺ ነው ልጁ አንቺ ማብሸቅ ነው የፈለገው እዛ አሁንም ልነግርሽ ነው አይደለም መብሸቅ ብቻ አይደለም እዛ እኔ ራሴን ነፃ ማውጣት ነገር ነው ከዛች